የኢራን የበላይ ጠባቂ አያቶላ አሊ ሐሚኒ መገደላቸው ተሰማ። እስራኤልና አሜሪካ ቅዳሜ ዕለት በኢራን ላይ ባስጀመሩት ጥቃት በማዕከላዊና ደቡባዊ ቴህራን በሚገኙ ከተሞች ከባባድ ፍንዳታዎች ተከስተው ነበር። በተለይ የኢራኑ የበላይ ጠባቂ የሆኑት መንፈሳዊ መሪው አያቶላ አሊ ሐሚኒ ጽሕፈት ቤት አካባቢ ተከታታይ የሚሳኤል ድብደባ ነበር ተብሏል። በአሜሪካና በእስራኤል ኃይሎች በቶማሃውክ ሚሳኤል የታገዘ ድብደባ ከመፈጸሙ ከቀናት አስቀድሞ ከእይታ ተሰውረው በመቆየታቸው በደረሰው ጥቃት እርሳቸው ላይ ጉዳት መድረሱን ማረጋገጥ እንዳልተቻለ ተዘግቦ ነበር። ይሁንና ከሰዓታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በሰነዘርነው የተቀናጀ ጥቃት የዓለማችን ክፉኛ ሰው ተገድሏል ማለታቸውን ተከትሎ የእስራኤል ደህንነት መስሪያ ቤት ባወጣው መግለጫም እኚሁ መሪና ሌሎች ከፍተኛ የኢራን አብዮታዊ ዘብ መሪዎች ተገድለዋል ብሏል። ይህን መረጃ በተመለከተ ከኢራን በኩል ምላሽ ሳይሰጥ ቢቆይም ከደቂቃዎች በፊት በአገሪቱ ብሔራዊ ቴሌቪዥን በተሰጠው መግለጫ አያቶላ አሊ ሐሚኒ በጽሕፈት ቤታቸው ላይ በተሰነዘረ ጥቃት መገደላቸውን አረጋግጦ የኢራን መንግስት በአገሪቱ የ40 ቀናት ብሔራዊ ሐዘን ማወጁንም አስታውቋል። አያቶላ አሊ ሐሚኒ 86 ዓመታቸው ሲሆን በሁለንተናዊ መሪነት አገራቸውን ማገልገል የጀመሩት ከፈረንጆቹ 1989 አንስቶ ነበር። የእስላማዊት ኢራን መስራችና የመጀመሪያውን አያቶላ ሩሆላ ሆሚኒን ተክተው ወደ መሪነቱ የመጡት የኢራኑ ብርቱ ሰው በ1979 በፈነዳው የኢራን አብዮት የሻህ አስተዳደር ከቴህራን ፖለቲካ መውጣቱን ተከትሎ የአገሪቱን ጦር ጨምሮ የመንግስት ከፍተኛውን አስተዳደርና የመንፈሳዊ መሪነቱን የተቆጣጠሩት አያቶላ አሊ ሐሚኒ የመሪነት ሚናቸውን ሲወጡ በነበረበት ወቅት ግማሽ ክፍለ ዘመን ከምዕራቡ ዓለም ጋር ተፋልመዋል ተብሎላቸዋል። ከእርሳቸው በተጨማሪ ሴት ልጃቸውና የልጅ ልጆቻቸው ጭምር በዚሁ ጥቃት መገደላቸውን ከቦታው የሚወጡ ዘገባዎች እያመላከቱ ይገኛሉ። የኢራን አብዮታዊ ዘብ በሰጠው መግለጫ ቴህራን የገጠማትን ሐዘን እንደዋዛ እንደማታልፍ ይልቁንም ለታላቅ ዓለም አቀፋዊ ቀውስ በር የሚከፍት ጥቃት ነው ሲል አስጠንቅቋል። ይህን ተከትሎ አብዮታዊ ዘቡ የሆርሙዝ ወሽመጥን በይፋ መዝጋቱን አስታውቋል። በቪኤችኤፍ የሬዲዮ ሞገድ ባስተላለፈው አስቸኳይ ማስጠንቀቂያ ማንኛውም መርከብ እንዲያልፍ አይፈቀድለትም ብሏል። ይህ እርምጃ አሜሪካና እስራኤል በኢራን ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ የተወሰደ የአጸፋ እርምጃ መሆኑ ተጠቅሷል። በአካባቢው የነበሩ መርከቦች ጉዟቸውን አቁመው አቅጣጫቸውን እየቀየሩ ይገኛሉ የተባለ ሲሆን የሳውዲ አረቢያና የተባበሩት አረብ ኤምሬት መርከቦች ጨምሮ ትላልቅ የጭነት ኩባንያዎች በዚህ 21 ማይል ስፋት ባለው ጠባብ መተላለፊያ የሚያደርጉትን እንቅስቃሴ ማቆማቸው ተገልጿል።